ሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ማለት። አባት የሚለው ማንን ነው? ራሱና አባት የሚለው አብ ነው። ግን እኔ ደግሞ እያልኩ ያለ ያችን ሰዓት ያላት አልተጻፈም። ያቺ ሰዓት መች አውቋት ነው እኮ ነው እያልኩ ያለ። ያውና ልጅ እያለ ራሱ ነው ልጅም ቢሆን እያለ እየነገረህ እኮ ነው ወገናችን። አብ ብቻ ነው የሚያውቃት ካለ ኢየሱስ ክርስቶስ አያውቃትም ማለት ነው። ተግባባን? ኖ ልጅ እኮ እኛም ልጅ እንባላለን። የእሱ ልጅነት ሳይሆን የእኛም ልጅ እንባላለን። እዚህ ላይ መግለጽ የፈለገው የእኛ ልጅነት ነው። እኛም ለአብ ልጆች ነን። በቃ ጥሩ። ስለዚህ ከአብ በቀር የሚያውቃት የለም። ማን ብቻ ነው? ስለዚህ አብ ነው አልከኝ። ኢየሱስ አብ ነው አይደለም? መልስልኝ። ኖ ኖ ኖ ኖ አብ ያውቃታል። ግን ኢየሱስ ክርስቶስም ስላወቃት ያቺ ቀን ብሎ ወይም ይህቺ ሰዓት ያላት ስላወቃት ነው የተናገረ። የማያውቃት ቢሆን አልተጻፈችልህ። የት ላይ ተጽፎ ነው እንደዛ ብሎ የተናገረ? እስኪ ንገረኝ አንተ። የት ላይ ተጽፎ አግኝቶት ነው እንደዛ ብሎ የተናገረ? አዋቂ ባይሆን ኖሮ በጣም ግልጽ ጥቅስ እኮ ነው። አብ ብቻ ነው የሚያውቀው አልከን እኮ አንተ ራስህ። አሁን ጥያቄ ቀጣዩ ምንድን ነው? ኢየሱስ አብ ነው ወይንስ አይደለም ነው እኮ አብ እኮ በአብ ውስጥ ወልድም አለ። በወልድም እኔ አብን ያየ እኔን አየ ብሏል። አብና እሱ አይነጣጣል። እንደዛ እኮ ነው። ውስጡ አለ ወይንስ የለም አይደለም ጥያቄ። ኢየሱስ አብ ነው በለኝ እናንተ። አያ እንለፈው፣ ችግር የለም። ኢየሱስ አብ ነው አይደለም? ኢየሱስ አብ ነው ሳይሆን አብ የሚሰራውን ወልድ ይሰራዋል፣ ወልድ ያየውን አብ ያየዋል። አይነጣጠሉም። ገብቶ ነው። አብ ሕያው እንደሆነ ወልድም ሕያው ነው። አልጠየቅኩም ሕያው ነው አይደለም ብዬ እንደሆነ ነው ሰውዬው። ማን ብቻ ነው እኮ ስላልተረዳው እኮ አንተ በደንብ አልተረዳውም። ለዛ ነው እንጂ አብ ማለት እኔ ነኝ፣ አብን ያየ እኔን አየ ነው ብሏላ። አይነጣጠሉም። ስለዚህ እኮ አይደለም የጠየቅኩት። አብ ብቻ ነው የሚያውቀው አይደለ? ስለዚህ ኢየሱስ አብ ነው ወይንስ አይደለም? ወንድም አንዴ አዳምጠኝና፣ ስለዚህ አብን ያየ እኔን አየ ማለት አብ ነበረ ማለት ነው ወልድ? አልጠየቅኩም። እሱም ኢየሱስ አብ ነው ወይንስ አይደለም? የግድ የጠየቀን ብቻ እኮ አይደለም፣ አንተ እንዲገባ እያስረዳኸው ነው። በደንብ እንዲገባ ነው እየነገርኩህ ያለው ነገር ነው። እንደመጣኸው እዚህ እኮ አንተ ጥቅሱን አወጣህ አይደለ? ስለዚህ እኔ እጠይቅሃለሁ በዚህ ኢየሱስ አብ ነው ወይንስ አይደለም? አብ ብቻ ነው የሚያውቃት ስላለን ማለት ነው እኮ። ስለዚህ እኔ አብ ነኝ ስል ስለ አብ ነበረ ወልድ እያልኩ እኮ ነው። አዞሬ እኮ እንድታገኝ እየነገርኩህ እኮ ነው። ለምን አንተ አብን ያየ እኔን አየ ነው እያለ ነው። ስለዚህ አብን ያየ እኔን አየ ሲል ወልድ አብ ነበረ ማለት ነው። አልጠየቅኩም። ያልጠየቅኩህን አታውራ። የራስህን እየጠየቅህ ለምንድን ነው ምሳሌ ሳመጣልህ አልጠየቅኩም የምትለኝ? አልተጠየቅኩም። ኢየሱስ አብ ነው ወይንስ አይደለም? አንተ ምን አልከኝ? እዚህ ጋር ማን ብቻ ነው የሚያውቀው አልኩህ። አብ ብቻ ነው የሚያውቀው አልከኝ። ኢየሱስ አብ ነው ወይንስ አይደለም? ኢየሱስ አብ አይደለም። ነገር ግን ኢየሱስ ያየውን አብ ያየዋል፣ አብ ያየውን ደግሞ ኢየሱስ ያየዋል። አብ ይኸው እንደሆነ ወልድ ይኸው ነው ይለዋል። ስለዚህ በሁሉም ነገር ልዩነት የላቸውም። ከአብ በስተቀር ካለ ከወልድም በቀር ነው። አብን ያየ እኔን አየ ማለት ደግሞ ተመሳሳይ ናቸው፣ ልዩነት የላቸውም። ያን ነው አንተ ያልተረዳኸው። የራስን ትልፈልፋለህ። እናመሰግናለን። ምን አለ እዚህ ጋር? ኢየሱስ ማን ብቻ ነው የሚያውቃት? አብ ብቻ ነው የሚያውቀው አለን። አብ ብቻ። አብ ታዲያ ኢየሱስ ነው አይደለም? አብ ኢየሱስ አይደለም አለ። አለቀ በቃ። ስለዚህ ኢየሱስ ክርስቶስ አያውቀውም። የሚያውቀው ማን ነው? አብ ብቻ ነው። ኢየሱስ ራሱ እየተናገረ የሰማይ መላእክትም አያውቁም፣ ልጅም ቢሆን አያውቅም፣ ከአባት በቀር የሚያውቃት የለም አለ። አይ በአባት ብቻ አይደለም ኢየሱስም ያውቃል እያልክ አንተ ኢየሱስን እየተቃወምከው ነው። ከዛ የራሱ ማብራሪያ ያመጣልን መጨረሻ እኔን ያየ አብን አየ ብሏል። እኔ አብ የሚሰራውን እኔ እሰራለሁ ብሏል። ምን አገናኘው? ያ ስለ ስራ ስለማየት የሚናገረው። እዚህ ስለ እውቀት ነው እያወራ ያለው። እዚህ ስለ እውቀት ነው እያወራ ያለው። እንዳጠቃላይ ኢየሱስ ክርስቶስ አብ የሚያውቀውን የማያውቅ ከሆነ መለኮታዊ ባህሪ የለውም፣ አምላክ ሊሆን አይችልም። በዚህ ጥቅስ መሰረት ኢየሱስ አምላክ እንዳልሆነ በደንብ የሚያስረዳ ጥቅስ ነው። በነገራችን ላይ ከአባት በቀር ማንም አያውቃትም አለ። ኢየሱስ አብ ነው አይደለም? አይደለም በፍጹም። ያው አብና ኢየሱስ እኮ አይነጣጠልም እያለህ ነው። ብዙ ሲጀመር እንትን አትበልና አብና ኢየሱስ አይነጣጠሉም። አብ ወልድ መንፈስ ቅዱስ አንድ ናቸው፣ አይነጣጠሉም። የቱ ጋ ነው አይነጣጠሉም የሚለው? የቱ ጋ ነው አይነጣጠሉም የሚለው? እንዴ ነገረ እኮ ልጅ ይኸውልህ፣ አሁን ለምሳሌ ልነግርህ ነው። ነገረ ሳይሆን ጥቅስ እኮ ነው እኛ የምንፈልገው። ይሄ እኮ የእናንተ ማብራሪያ ነው ወገናችን። ይሄን የሚነግሯቸው ነው። ነግረህ ወይም ሲጠይቅ ሰውን ለማደናበር አትሞክር። ሰውን ለማደናበር አትሞክር። መጀመሪያ የጠየቅከውን ሰው እንዲመልስልህ ዝም ማለት አለብህ እኮ። ዝም በላ። ጠየቅ አይደለ? ሲመለስልህ ደግሞ ዝም በል። በመሀል እየገባ የሰውን ጥያቄ ከጠየቅ ዝም ብለህ መስማት። ኢየሱስ አብ ነው አይደለም? መልስ። ችግር አሁን አንተ ኢየሱስ አብ ነው አይደለም? አብ ነው። ኢየሱስ አብ ነው።
እሺ ኢየሱስ አብ ነው እያለች ነች ልጁ። ቅድም ግን ኢየሱስ አብ አይደለም ብሏል። ትክክል ነው አይደለም? እኔ ስለ ልጁ አይመለከተኝም እንዴ። ለልጁ አሁን እየመለስሽለት አልነበር እንዴ? ሲናገር ለምን ዝም አትለውም እያልሽ አልነበር እንዴ? ተጋጫችሁ ሁለታችሁ። አንተ ስላልከው ነው ያለው አይደል? ይሄ ትለያያላችሁ። አንተ ስላልከው ነው እየመለስክ ያለው እንጂ ለልጁ አይደለም። እሺ ለልጁ ካልሆነ እንግዳውንስ ኢየሱስ አብ ነው ብለሽ ነው የምታምኚው? ኢየሱስ አብ ነው። በጣም ጥሩ። መስቀል ላይ የተሰቀለው አብ ነው? አዎ መስቀል ላይ የተሰቀለው አብ ነው። ይኸውልህ ልንገርህ፣ አብና ኢየሱስ አይነጣጠሉም እያልኩ እኮ ነው እኮ። ስለዚህ ካልተነጣጠሉ አብረው ነው የተሰቀሉት። አይነጣጠሉም። አማርኛ እየገባ አብረው ነው የተሰቀሉት። እሺ አብረው ነው የተሰቀሉት መስቀል ላይ አንድ ከሆኑ አብን ያየ እኔን ያየ አብን ያየ ማለት እኮ እኔና አብ አንድ ነን ማለት ነው አማርኛ። በጣም ጥሩ። ኢየሱስን የሰቀለ አብን ሰቀለ ማለት እችላለሁ በዚህ መሰረት አንድ ስለሆነ። ኢየሱስ እንዲሰቀል ያደረገው ራሱ እኮ እግዚአብሔር ነው። ማን ያሰቀለው ሳይሆን የተሰቀለው አብ ነው ወይ ነው ወይንስ ኢየሱስ ነው? አብ አይደለም እንዴ? አብና ኢየሱስ አንድ ናቸው። አብ ነው ወይ ኢየሱስ ነው ወይ ምትለኝ? እንዴት ነው ነገሩ? ማን ነው የተሰቀለው? አሁን ትለያያቸዋለሽ። ማን ነው የሰቀለው ስል እነግርህ፣ ይኸውልህ የተሰቀለው ኢየሱስ ክርስቶስ ነው። አብ ግን አልተሰቀለም። ገብቶሃል? የተሰቀለው እሺ አብ ግን አልተሰቀለም። አብ ማን ነው? ቆይ አንተ አሁን በአንተ እይታ አብ ማን ነው? አብ ማለት የኢየሱስ ክርስቶስ አምላኩ ማለት ነው፣ ያ የሚሰግድለት ማለት ነው። እሺ አብ ማለት እግዚአብሔር ማለት ነው አይደለ? የኢየሱስ ክርስቶስ አምላክ ማለት ነው። እግዚአብሔር ደግሞ እግዚአብሔር ደግሞ ኢየሱስን መድኃኒት እንደሆነ አምላክ እንደሆነ ገልጿል። ለኢየሱስ ክርስቶስ አምላኩ ነው አይደለም? እግዚአብሔር አምላክ እንደሆነ ገልጿል እያልኩህ ነው እኮ። ምን ላይ ደግሞ ልንገርህ? አምላኩ ነው አይደለም? ለኢየሱስ ክርስቶስ አንተ ያንተን ጥያቄ ብቻ እንድመልስ አትፍቀድ እንጂ የኔን ለምን አትሰማም? እና ታዲያ አንቺ እኮ እያስረዳሽን ነው ስለ ክርስትና አይደለ? ስለዚህ እኔ ደግሞ ጠያቂ ነኝ ማለት ነው ወይንስ የምናገረው ብቻ ስማኝ ነው እያልሽ ልጠይቅሽ? አይ ነው ጠይቀህ ሳስረዳህ እኮ ሌላ ነው። እሺ ስንት አምላክ ነው ያለው? አንድ አምላክ። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ተሰቅሏል። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ምን ማለት ነው? ያልተሰቀለ ማለት ያልተሰቀለ ሌላ አምላክ አለ የለም? አንድ አምላክ ነው ያለው። ሌላ አምላክ አንድ አምላክ ነው ያለው። ያ አንድ አምላክ ነው ያለው። ያ አንድ አምላክ ተሰቅሏል? አዎ። ያልተሰቀለ ሌላ አምላክ አለ? የተሰቀለውም ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ሌላ አንድ አምላክ ነው ያለው። የተሰቀለው አንድ አምላክ ነው። ሌላ ጥያቄ ያልተሰቀለ ሌላ አምላክ አንድ አምላክ ነው ያለው። ያልተሰቀለ ሌላ አምላክ አለ የለም? አብ አምላክ አይደለም? ተሰቅሏል አልተሰቀለም? አብ አምላክ ነው አይደለም? አብ አምላክ ነው። ተሰቅሏል አልተሰቀለም? ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ አብ አይደለም? ይኸውልህ አብ ማለት አንድ አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የሆነ በሐፊዝ ምናምን ሳይሆን አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የተሰቀለው ኢየሱስ ነው። ኢየሱስ የተሰቀለውም ደግሞ አብ ልኮት ነው፣ እግዚአብሔር ልኮት ነው፣ ወደ ምድር ልኮት ነው። ለምድር መድኃኒት እንዲሆንላችሁ ዘንድ ወደ ምድር ሰው ልካለሁ ብሏል። አንተ እንግዲህ ከመጽሐፍ ቅዱስም አውቃለሁ የምትል ከሆነ እቺን አንዴ ንገረኝ እስቲ። እሺ አዳምጪሽ። የተሰቀለ አንድ አምላክ ስንት አምላክ አለ አልኩሽ? አንድ አምላክ አልሽ። የአንድ አምላክ ተሰቅሏል አልኩሽ? አዎ አልሽ። ያልተሰቀለ ሌላ አምላክ አለ ወይ አልኩሽ? ያልተሰቀለ ሌላ አምላክ አለ ወይንስ የለም? የለም እያልኩ
አብ አምላክ ነው አይደለም? አምላክ ነው። ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ስለዚህ አብ አልተሰቀለም አይደለም? አብ ልኮት አብ አልተሰቀለም አይደል? አዎ። ስለዚህ ያልተሰቀለ ሌላ አምላክ አለ ማለት ነው። ሌላ አምላክን ጨምር። መንፈስ ቅዱስ አምላክ ነው አይደለም? ሌላ አምላክ አንጨምርም፣ አንጨርም ሌላ አምላክ። ምክንያቱም ክርስቶስና አብ አይነጣጠሉ፣ አንድ ነን ብሏል። አልተሰቀለም እንዴ? ኢየሱስ እኮ በስጋ ነው። ገብተዋል? በስጋ ነው ምድር ያለው ኢየሱስ። አሁን አምላክ ስንል በስጋ ነው እንጂ አብ በመንፈስ ነው። አብ ፈጣሪ ነው። ኢየሱስን ራሱ የፈጠረው አብ ነው። ኢየሱስ በስጋ ምድር ላይ ሆኖ የተሰቀለው በስጋ ነው። ስለዚህ ኢየሱስ ፍጡር ነው ብለሽ ታምኛለሽ ማለት ነው? ፍጡር ፍጹም አምላክ ነው። ፍጹም አዎ፣ ፍጡርም ነው ፍጡርም ነው ፈጣሪ ነው። መጽሐፍ ቅዱስ ላይ ይላል። መጽሐፍ ቅዱስ ላይ ይላል ፍጹም አምላክ። ልንገርህ፣ መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው የሚለው የቱ ጋር ነው ያለው? አለ አሁን እጄ ላይ መጽሐፍ ቅዱስ ስለሌለ ነው እንጂ አፈታለሁ። እኔ ደግሞ እሺ፣ አሁን አንተ እኔ እንደጠየቅኝ አንድ ጥያቄ ጠይቂ። በቃሽ፣ አንድ ጥያቄ ልጠይቅህ። አይሽ ጠይቂ። እሺ አብ ቆይ ልጠይቅ፣ ምድርና ሰማይ በምንድን ነው የቆመው? በአምላክ በአላህ ስብሐነ ወተዓላ ትእዛዝ። ማስረጃ ልስጥሽ። ومن آياته أن تقوم السماء والأرض بأمره። ይሄ የታወቀ ነው። ግን አላህ ምን አለ ሲናገር በአምላክ ومن آياته ከተአምራቶች መካከል أن تقوم السماء والأرض። አንድ ጊዜ ላውራ ትፈቅጂልኛለሽ? አንድ ደቂቃ አልቆይም። አብሽሪ፣ አንድ ደቂቃ ራስ አልቆይም። ላውራ። ሰማይና ምድር በምንድን ነው የቆሙት አለች? በአምላክ በአላህ ስብሐነ ወተዓላ ትእዛዝ። በትእዛዙ አቆማቸው። አላህ ሲናገር ምን አለ? ومن آياته أن تقوم السماء والأرض بأمره ثم إذا دعاكم دعوة من الأرض إذا أنتم تخرجون ይላል። ከተአምራቶች መካከል ሰማይና ምድር በትእዛዜ መቆማቸው ነው አለ። በትእዛዙ إن الله يمسك السماوات والأرض أن تزولا ولئن زالتا إن أمسكهما من أحد من بعد ይላል። እኔ አምላካቸው አላህ ሰማይና ምድርን እንዳይንቀሳቀሱ በትእዛዜ ይዣቸዋለሁ ይላል። እኔ ቢንቀሳቀሱ እኔ ቢሄዱ ከእኔ ከአላህ ውጭ ሌላ ማን ነው ሊይዛቸው የሚችል? በትእዛዙ እያለ ይናገራል። ይህ እሺ፣ ሌላ ጥያቄ አለሽ? እሺ፣ ሰማይና ምድር በቃል ነው የቆመው። መጽሐፍ ቅዱስ ላይ በቃል ነው የቆመው። አሁን ዋነኛው ጥያቄ ይሄ ልጠይቅ ሳይሆን እግዚአብሔር ወደ ምድር መድኃኒታችሁ ይሆን ዘንድ ሰው ልካለሁ ብሏል። ይሄ ማለት ምን ማለት ነው? አስረዳኝ እስቲ። አዎ እንግዲህ እግዚአብሔር በየጊዜው መድኃኒት እያደረገ ሰዎችን ያስነክሳ ነበር፣ ይልክ ነበር። ኢየሱስ ክርስቶስንም እንዲሁ በጊዜው ለእስራኤል ሰዎች መድኃኒት አድርጎ በየጊዜው ምን ጋር ነው በየጊዜው ያለው? አዳኝ ይልክ ነበር እግዚአብሔር። ሌሎችን ማስረጃ ልስጥሽ? በየጊዜው እግዚአብሔር በየጊዜው ይልክ ነበረ። አዎ አዳኞችን ልኳል ከኢየሱስ ክርስቶስ ለዓለም መድኃኒት ይሆን ዘንድ ለዓለም መድኃኒት ይሆን ዘንድ መድኃኒትን እልካለሁ ብሎ የሰው መድኃኒት እልካለሁ ብሏል አላለም? እልካለሁኝ መድኃኒት አላለም። ነገር ግን አላለም። ማስረጃ አለሽ? ከማስረዳት ይልቅ አሁን መከራከሩ ነው አንቺ የፈለግሽ። ላስረዳሽ ነበር። አሁን ብሏል እያልኩኝ እኮ አላልኩም እኔ መድኃኒት እልካለሁ ብሏል አላልኩሽም። የቱ ጋር ነው እንደሱ ያለው? መጀመሪያ አዳምጠኝ። የሰው ልጅ ለዓለም የሰው ልጅ መድኃኒት እልካለሁ አላለም? አላለም። አሁን ላስረዳሽ መረዳት ትፈልጊያለሽ? መድኃኒት ስለሚለው ጉዳይ አውቃ ወጣች። አያቸዋት አይደል?
መድኃኒት ተደረገ ኢየሱስ መባሉ ፍጡር መሆኑን ነው የሚያሳየው። እንደው በደንብ ካስተዋላችሁት ማለት ነው። አምላክ መድኃኒት አይደረግም፣ በራሱ መድኃኒት ነውና። ኢየሱስ ግን አምላክ ላለመሆኑ ትልቅ መረጃ መድኃኒት ተደረገ የምትሉት ቃል ነው። ፍጡር ስለሆነ ተደረገ። አምላክ ቢሆን አይደረግም ነበር ነው። ፍጡር ግን ይደረጋል መድኃኒት። ማን ያደረገው ከተባለ አምላኩ አደረገው። እግዚአብሔርም ለእስራኤል ሰዎች ኢየሱስን መድኃኒት አደረገው ይላል። በመደረግ የተገኘ ስልጣን ነው፣ ሌላ አይደለም። ያቸዋል። ይሄ ነው የሚደረገው ፍጡር እንጂ ፈጣሪ አይደለም። ፍጡር መሆኑን የሚያስረዳ ነው። ሚኪያስ ሚኪያስ ሰላም ነው? እንዴት ነው ሚኪያስ? አለ አቤት